መርየም ዓለይሃ ሰላም አባቷ የመስጂድ አልአቅሷ የቤት አልመቅደስ መሪ ነበር፣ ኢማም ነበር፣ አሰጋጅ ነበር። ዘከሪያ ዓለይሂ ሰላም በእርሱ ዘመን የነበረ ደግና መልካም ሰው ነበር። ገብታችኋል? ይህ ሰውዬ የዘከሪያ ዓለይሂ ሰላም ነቢይ ናቸው። የመርየም አባት ደግሞ የመስጂድ አልአቅሷ ኢማም ናቸው፣ መሪ ናቸው። መርየም ተረግዛ እያለች እናቷ ሐና አርግዛት አባቷ ሞተ። ገና መርየም ሳትወለድ ገና አባቷ ሞተ። በዚህ ጊዜ የመርየም እናት ሐና ልጇ ወንድ እንዲሆንላት ልክ እንዲሁ ደግሞ ልክ እንደ አባቱ እንደ ዕምራን የመስጂድ አልአቅሷ መሪ ኢማም እንዲሆንላት አገልጋይ እንዲሆንላት ተመኘችና ስለተሳለች ይሄን በወዴ ውስጥ ያለውን ልጅ ለአንተ ብቻ አገልጋይ እንዲሆን ከምድራዊ ጥቅም የራቀ አድርጌ ለአንተ ተስየዋለሁ ብላ ተናገረች። إذ قالت امرأة عمران ربي إني نذرت لك ما في بطني محررا فتقبل مني تقبلني عليك تسالك لا إنك أنت السميع العليم أنت سميناك يهون كنه النالك فزاوها لسوا يتبنيشتو وند እንዲሆን ላት ልክ እንደባሏ የመስጂድ አልአቅሷ መሪ እንዲሆን ነበር። ነገር ግን አላህ ሴት ልጅ ነው የሰጣት። ማን ተወለደች? ሴት ልጅ ተወለደች። فلما وضعتها በወለደቻትም ጊዜ አምላካችን قالت ربي إني وضعتها أنثى ደነገጠች። ጌታዬ ሆይ የኔ በቃ ወንድ ማን ነው ሴት ሆነች የወለድኳት አለች። والله أعلم ما وضعت የወለደችውንም አምላክ አላህ ያውቃል። وإني سميتها مريم አለች። እኔ የልጄንም ስም ማርያም ብዬ ሰይሜያታለሁኝ አለች። وإني أعيذها بك وذريتها من الشيطان الرجيم አላህ ለመነች። አደራ አምላክ ያለ እርሷንም ሆነ ከእርሷ የሚገኘውንም ዘር ከሰይጣን ተንኮልና ሲራ በአንተ አስጠብቃቸዋለሁኝ ከሰይጣን ጠብቅልኝ አለች። አላህም ተቀበላት። ፈተቀበለሃ ረቡሃ ደግና መልካም ሴት ነችና የመርየም እናት እና በጣም ጻድቅ ሴት ነች፣ ደግ ሴት፣ መልካም ሴት ነች። ባሏም ልክ እንዲሁ የመርየም አባት በጣም ደግና መልካም ሰው ነው። ልክ እንዲሁ ደግሞ መርየም ዓለይሃ ሰላም እርሷም በጣም መልካም ልጅ ልትሆን ነው። ፈተቀበለሃ ረቡሃ ቢቀቡሊን ሐሰን እኔም ጌታዋ አላህ በጥሩ አቀባበል ተቀበልኳት አለ። በጣም ደግና መልካም ሴት ነችና የለመነችውን ሁሉ ሻላት አላህ። ማን አሳደጋት ይችል ልጅ? ምክንያቱም አባቷ ሞቷል። የመርየም አባት ገና ሳትወለድ ነው የሞተባት። ስለዚህ ማን እንደ አባቱ ነው ያሳድግ? እስራኤላውያኖች ሁላችንም እኛ እናሳድጋለን አሉ። ዘከሪያም እኔ ነኝ የማሳድገው አለ። በዚህ ጊዜ በቃ ዕጣ እንጣል ተባለ። ዕጣ ተጣለ። ለዘከሪያ ደረሰ። ዘከሪያ እንዳሳድግ ተወሰነ። ፈተቀበለሃ ረቡሃ ቢቀቡሊን ሐሰን ወአንበተሃ ነባተን ሐሰንን ወከፈለሃ ዘከሪያ ኃላፊነቱን ወስዶ አሳደጋት። ነቢይ ነው። በአምላክ ሕግና ስርዓት ላይ አድርጎ አሳደጋት። አላህን ብቻ እንጂ ሌላን በፍጹም አትገዛ። ወንድ የሚባል በፍጹም ሊነካት ሊቀርባት እንኳን አላደረገም። ዘከሪያ የራሷ ከቤተል መቅደስ አጠገብ ሚሕራብ ትንሽ የቤት ሰራላት፣ ቤት አምልኮ እዚያ ቁጭ አለፍ ብላ አላህ እንድትገዛ አስተማራት። በቃ አደገች። እቺ ልጅ አደገች አላህን በመገዛት ላይ ብቻ፣ ማንም ወንድ ሳይቀርባት፣ ማንም ወንድ ሳይነካት አደገች። የቤት አምልኮ ቤተል መቅደስ የዚያም አገልጋይ ሆነች። በዚህ ሁኔታ ላይ ሳለች ምግብ የሚያመላልስላት የሚያሳድጋት ማን ነው? ዘከሪያ ነበር። ከዕለታት ቀን አንዳንድ ቀን ግን እርሱ ያላመጣው የተለየ ምግብን ማየት ጀመረ ቤቷ ውስጥ። ኩለማ ደኸለ ዐለይሃ ዘከሪያ አልሚሕራብ ወጀደ ዐንደሃ ሪዝቃ ከእርሷ ዘንድ የተለየ ሲሳይ ማየት ጀመረ። የሚገርም ምግብ፣ ምድር ላይ የሌለ ምግብ። በጣም ደነገጠ ዘከሪያ። ቃለ ያ መርየም አና ለኪ ሃዛ ከእርሷ ዘንድ ማንም ወንድ እንደማይገባ ያውቃል። ማን ነው ይሄን ምግብ ያመጣልሽ አላት። ቃለት ሁወ ሚን ዒንዲላህ ይህማ ከአላህ ዘንድ ነው አለች። አላህ ከጀነት ምግብ ይልክላት ነበር። በተራበች ጊዜ
ባስፈለጋት ጊዜ ዘከርያ እስኪመጣ ድረስ አይጠብቅም ነበር። አላህ ምን ያክል ቢያከብራት ነው? ምን ያክል ትልቅ ቦታና ደረጃ ቢሰጣት ነው? ከጀነት ምግብ ይልክላት ነበር መላእክቶችን እየላከ። ቃለ ያ መርየሙ አና ለኪ ሃዛ፣ ከየት ነው ይሄ ምግብ አላት ዘከርያ። ቃለት ወምን ዒንዲላህ፣ ይህ ከአላህ ዘንድ የመጣልኝ ነው አለች። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ አለችው። አንተ ዘከርያ ሆይ አላህ ያሻውን ሰው ያለምንም ገደብ ሲሳዩን እንደሚለግሰው አታውቅም ኖሯለን አለችው። ዘከርያ በጣም ደነገጠ። እዚህ ጋር ምን ያክል ቅርብ ብትሆነው ከአላህ ዘንድ አላህ በመላእክቶች የሚያስፈልጋትን ሁሉ የሚያደርግላት። ዘከርያ በዚህ ጊዜ ነው ልጅን የተመኘው። አንተ መልካም ልጅን በምታይ ጊዜ ምን ነው አላህ እኔንም ልጅ በሰጠኝ ትላለህ አይደለ? እንደዚህ እንደ ልጅ ትላለህ። ዘከርያ በዚህ ጊዜ ወዲያው ዘወር አለና ወደ መስጂዱ ገባ። ቤተል መቅደስ ሚሕራብ ላይ ቆሞ መስገድ ጀመረ። አላህን መለመን ጀመረ። ሁናሊከ ደዓ ዘከርያ